ትራምፕ ከፑቲን ጋር ለመገናኘት ማቀዳቸውን ገልጸዋል። ዶናልድ ትራምፕ ከመካከለኛው ምስራቅ ጉብኝታቸው በኋላ ከፑቲን ጋር ለመገናኘት አቅደዋል ተብሏል። የአሜሪካው ፕሬዝዳንት ከግንቦት 5 እስከ 8 ወደ ኳታር፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች ይጓዛሉ። ከዚያ በኋላም ብዙም ሳይቆይ ከፑቲን ጋር እንገናኛለን ብዬ አስባለሁ ሲሉ ለጋዜጠኞች ተናግረዋል። የክሬምሊን ቃል አቀባይ የሩሲያና የአሜሪካ መሪዎች ግንኙነት ፍሬያማ ይሆናል ተብሎ እንደሚጠበቅና ዝግጅቶቹ ከወዲሁ እየተደረጉ እንደሆነ ረቡዕ ዕለት አስታውቀዋል። በሌላ የትራምፕ ዜና ደግሞ ፕሬዝዳንት ዶናልድ ትራምፕ አዲስ ለሚወለዱ ህጻናት $5000 እንደሚሰጡ ቃል መግባታቸው ተሰምቷል። ትራምፕ የእናቶችን የወሊድ መጠን ለማበረታታት አዋጭ ያሏቸውን እርምጃዎች እየወሰዱ ነው ተብሏል። ውሳኔው አሜሪካን እንደገና ጤናማ ማድረግ ከሚለው የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ እቅድ አካል መሆኑ ተገልጿል። የወቅቱ የአሜሪካ መንግስት አሜሪካውያን እንዲያገቡ፣ ብዙ ልጆች እንዲወልዱ እያበረታታ እንደሚገኝ ፎክስ ዘግበዋል። ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ለጊዜው መታገዱ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት መምሪያ ከዚህ ቀደም ቤተክርስቲያን መሰረት እምነት፣ ስርዓት፣ አምልኮና ትውፊት አክብሮ ቤተክርስቲያን ዙሪያ ዘገባ እንዲያከናውን ለፍኖተ ጽድቅ ቴሌቪዥን ፍቃድ መስጠቱ ይታወሳል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶሱ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ ያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመምሪያው ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው መታገዱን የቤተክርስቲያኑ የህዝብ ግንኙነት መምሪያ ዛሬ አስታውቋል። በሌላ በኩል የህዝብ ግንኙነት መምሪያው ለፍኖተ ጽድቅ በጻፈው ደብዳቤ ከማህበሩ ከተቋቋመበት ዓላማ ውጪ ርቱዕ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ እናት ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተክርስቲያናችን አስተምህሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን ተመልክተናል ሲል ገልጿል። በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲደረግና በዕለቱ የተላለፈው ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ እንዲሁም ማብራሪያ እንዲሰጥ ጥብቅ መመሪያ ሰጥቷል። 10 ሚሊዮን ኢትዮጵያውያን ረሃብ ተጋርጦባቸዋል ሲል የዓለም የምግብ ፕሮግራም ተናግሯል። 10 ሚሊዮን ኢትዮጵያውያን ረሃብ እንደተጋረጠባቸው የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ወይም WFP ሚያዝያ 14 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። በመላው ኢትዮጵያ ለከፋ ረሃብ ከተጋለጡት ውስጥ 3 ሚሊዮን ያህሉ በግጭትና በአየር ጸባይ መለዋወጥ ወይም ኤክስትሪም ዌዘር ከቀያቸው ተፈናቅለው በየመጠለያው ሲረዱ የነበሩ ናቸው ብሏል። የድርጅቱ ነፍስ የማዳን ተግባራት አቅም በመዋለ ንዋይ እጥረት የተነሳ እጅግ መዳከሙን ያወሳው የዓለም ምግብ ፕሮግራም ከ10 ሚሊዮን ረሃብተኞች 3.5 ሚሊዮን ያህሉ እጅግ ዘቂ ተብለው የተያዙና እርዳታ ከነ አካቴው ሊቋረጥባቸው እንደሚችልም አስታውቋል። የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ከፈረሰ በኋላ የኢትዮጵያ መንግስት እርዳታ የማድረስ አቅሙን በእጅጉ እንደተጎዳ በዘርፉ ያሉ ባለሙያዎች መናገራቸው የሚታወስ ነው። የሪፖርተሩ ጋዜጠኛ ታሰረ። የሪፖርተር ጋዜጣ ዘጋቢ ጋዜጠኛ አበበ ፍቅሩ መታሰሩ ተሰምቷል። ጋዜጠኛ አበበ የታሰረው ትላንት ሚያዝያ 15 2017 ዓ.ም ምሽት አካባቢ ነው። ጋዜጠኛው ለእስር የተዳረገው ከልደታ ክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ ያለ ሲሆን የታሰረበት ምክንያት እስካሁን ድረስ ግልጽ አልሆነም። ጋዜጠኛ አበበ በዕለቱ በፖሊሶች ተይዞ ከመወሰዱ በስተቀር በወቅቱ ወዴት እንደተወሰደና እንደታሰረ ባለመታወቁ ለአዲስ አበባ ፖሊስ ኮሚሽን ሪፖርት በማድረግ የኮሚሽኑ የህዝብ ግንኙነት ክፍል ባደረገው ትብብር ጋዜጠኛው በልደታ ክፍለ ከተማ ፖሊስ መምሪያ ጌጃ ሰፈር አካባቢ ፖሊስ ጣቢያ መታሰሩ ታውቋል። ጋዜጠኛው ለእስር የተዳረገው እየሰራው ለነበረው ዘገባ ሚዛኑን ለመጠበቅ የክፍለ ከተማውን ኃላፊዎች ለማነጋገር በስፍራው በተገኘበት ወቅት ነው ብሎ ሪፖርተር ዘግቧል። ሪፖርተር በተጨማሪም ያለው ይህ እኮ ከስር ያሉ ትንንሽ ካድሬዎች መሪዎች ጥሩ ነገር እንኳን ቢሰሩ እንዳይመሰገኑ የሚያደርጉበት ነው። ስለዚህ በአስቸኳይ ጥፋቱም እንደሆነ ታውቆ ፍትህ እንዲሰጠው በትህትና እንጠይቃለንም ብሏል። በጎፋ ዞን ገዜ ጎፋ ወረዳ ዳግም የመሬት ናዳና ጎርፍ ተከስቶ በሰውና በንብረት ላይ ጉዳት አድርሷል ሲሉ የአካባቢው ነዋሪዎች ተናግረዋል። የደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ነዋሪዎች ለቲክቫ ኢትዮጵያ እንደገለጹት ከሰሞኑ በአካባቢያቸው ነፋስ ቀላቅሎ እየጣለ ያለው ከባድ ዝናብ የመሬት ናዳና ጎርፍ በማስከተሉ በሰው ህይወትና ንብረት ላይ ጉዳት ማድረሱን ተናግረዋል። ከሚያዝያ 9 2017 ዓ.ም ጀምሮ ለተከታታይ ቀናት በአካባቢው እየጣለ ያለው ዝናብ በተለይም ጎሬ ኦዳ፣ ቻውላ፣ ወጋ ማሽታሌ፣ ኤላ፣ አማሮ ሻጌ፣ ቡልቂ በተባሉ አካባቢዎች ባስከተለው ከባድ ንፋስ ከፍተኛ የውሃ ሙላትና የመሬት መንሸራተት የ3 ሰዎች ህይወት ሲያልፍ ከ4 በላይ ቤቶች በመሬት ናዳው መስመጣቸውንና የእርሻ ማሻዎች እንዲሁም የቤት እንስሳትን ጭምር በመሬት መንሸራተቱ መወሰዳቸውን
ነዋሪዎች አስረድተዋል። በወረዳው ሰሞኑን በተከሰተው ዳግመኛ የመሬት መንሸራተት አደጋ ምክንያት የተፈናቀሉ ነዋሪዎች በጎዶ አንደኛ ትምህርት ቤትና በአንድ የሃይማኖት ተቋም ግቢ ተጠልለው እንደሚገኙ የሚናገሩት ነዋሪዎቹ የዝናብ ሁኔታው ቀጣይነት ያለው ስለሚመስል አሁንም ከፍተኛ ስጋት ውስጥ መሆናቸውን ተናግረዋል።